40% የሚሆኑ የአንድሮይድ ስልኮች ለከፍተኛ ጥቃት ተጋላጭ ናቸው ተባለ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ጉግል ከ1 ቢሊዮን በላይ የሚሆኑ የአንድሮይድ ተጠቃሚዎች በሰላይ ሶፍትዌር ተጠቂ እንደሆኑ ማረጋገጡን አሳወቀ። ኩባንያው እንዳረጋገጠው እጅግ ከፍተኛ ቁጥር ያላቸው የቆዩ የአንድሮይድ ስልክ ተጠቃሚዎች ተቋሙ የሚለቃቸው የደህንነት ማስጠበቂያ የማይደርሳቸው በመሆኑ አዳዲስ የተፈጠሩ ሰላይ ሶፍትዌሮች በቀላሉ እንደሚያጠቋቸው አመላክቷል። እንደ ጉግል መረጃ ከሆነ 40% የሚሆኑ የአንድሮይድ ስልኮች በአሁኑ ወቅት ከኩባንያው የሚወጡ የደህንነት ማስጠበቂያዎች እንደማይደርሳቸው ተረጋግጧል። የጉግል ተመራማሪዎች ይፋ እንዳደረጉት ከሆነ ከአንድሮይድ 12 እና ከዚያ በታች የሆኑ ስልኮች ለከፍተኛ የሳይበር ጥቃት ተጋላጭ መሆናቸው ተረጋግጧል። ኩባንያው በአሁኑ ወቅት ሙሉ የሳይበር ደህንነት ጥበቃ እየሰጠ ያለው ለአንድሮይድ 13 እና ከዛ በላይ ላሉ ስሪቶች መሆኑን አሳውቋል። በዚህ ምክንያትም ከአንድሮይድ 13 በታች ያሉ ስልኮች የሚጠቀሙ ሰዎች ምንም እንኳን የሳይበር ደህንነት ግንዛቤ ቢኖራቸውም ስልኮች ራሳቸውን ከላቁ የጥቃት ስልቶች መከላከል ስለማይችሉ የተጠቃሚዎችን መረጃ በቀላሉ ሀክ እንደሚደረግ አሳውቋል። ጉግል ይፋ እንዳደረገው ከሆነ ይህንን አዲስ ክፍተት በመጠቀም የሳይበር አጥቂዎች የላቁ ሰላይ ሶፍትዌሮችን በመጠቀም የግለሰቦችን ሚስጥራዊ መረጃ፣ የባንክ ቁጥሮችንና የግል ምስሎችን ኢላማ እያደረጉ ነው ተብሏል። ኩባንያው ባስተላለፈው ጥብቅ መመሪያ ተጠቃሚዎች ስልካቸው ወደ አንድሮይድ 13 ወይም ከዛ በላይ ማደግ የሚችል ከሆነ ማሳደግ የግል ደህንነታቸውን ለማስጠበቅ ሁነኛ መፍትሄ ነው ሲል አስጠንቅቋል። ስልካቸው ወደ ተባለው ስሪት ማደግ የማይችል ከሆነ ግን ወሳኝ መረጃዎችን በእነዚያ ስልኮች መጠቀም ለከፍተኛ ጥቃት ስለሚያጋልጥ ከመጠቀም መቆጠብ ሌላኛው መፍትሄ መሆኑን ጠቁሟል። ወደ ቀጣዩ መረጃችን ስናመራ በዓለም ታሪክ ለመጀመሪያ ጊዜ የሰው ልጅ አረማመድ 92 በመቶ መምሰል የቻለች ሮቦት መሰራቷ ተነገረ። በቻይና ሻንጋይ ከተማ የሚገኘው ድሮይድ አፕ የተባለ የሮቦቲክስ ኩባንያ የሰው ልጅ ተፈጥሯዊ እንቅስቃሴና ስሜት የምትጋራ ሞያ የተባለች ሰው መሰል ሮቦት ለዓለም አስተዋውቋል። ሮቦቷ የሰው ልጅ አረማመድና የፊት ገጽታን በማስመሰል 92 በመቶ ስኬታማ መሆኗ ተነግሯል። ይህች ሮቦት በተለይ በዓለም ለመጀመሪያ ጊዜ ሙሉ በሙሉ ባዮሚሜቲክ ወይም የሰው ልጅ አካላዊ ባህሪ የምትመስል ሆና በመሰራቷ ከፍተኛ ትኩረትን ስባለች። ሮቦቷ እንደ ሰው አይን ለአይን መተያየት፣ እንደ ሰው ልጅ አይኖቿን መልእክት ለማስተላለፍ መጠቀም ብሎም ፈገግታን ማሳየትና ጥቃቅን የፊት ገጽታን ለውጦችን በራሷ ማንነት ማከናወን መቻሏ ተነግሯል። ሮቦቷ 1 ሜትር ከ65 ሴንቲሜትር ቁመትና 32 ኪሎ ግራም ክብደት ያላት ሲሆን በውስጧ በተገጠመላት ዘመናዊ የኢምቤድድ ኤአይ ሲስተም አማካኝነት አካባቢዋን ተረድታ እንደ ሰው ማመዛዘንና ውሳኔ መስጠት እንደምትችል ተነግሯል። ይህም በጤና ጥበቃ፣ በትምህርትና በንግድ ስራዎች ላይ ሰዎችን ለማገዝ ከፍተኛ አቅምና ችሎታን እንዳላበሳት ታውቋል። የሙያ ሮቦት ከመደበኛ ሮቦት በተለየ መልኩ የሰውነት ሙቀቷ ከ32 እስከ 36 ዲግሪ ሴልሺየስ እንዲሆን ተደርጎ የተሰራች ሲሆን ይህም የሰውን ልጅ አካላዊ ሙቀት በሚመስል መልኩ የተፈጠረች አድርጓታል። ኩባንያው እንዳለው ከሆነ ሮቦቷ በ2026 መጨረሻ አካባቢ ለገበያ የምትቀርብ ሲሆን በቀጣይነትም ለሰው ልጆች የቅርብ ረዳትና አጋዥ ሆና እንደምታገለግል የዘገበው ኢንተረስቲንግ ኢንጂነሪንግ ነው። ወደ መጨረሻው መረጃችን ስናመራ ጉግል 9 ሚሊዮን የአንድሮይድ መሳሪያዎችን ከጠለፋ ማስመለጡን አሳወቀ። በዓለም ታሪክ ታይቶ በማይታወቅ ሁኔታ ጉግል 9 ሚሊዮን አንድሮይድ መሳሪያዎችን ከምስጢራዊው የቻይና ፕሮክሲ መረብ ላይ ማጽዳቱን አሳወቀ። አይፒዲያ የተባለው የቻይና ተቋም ሬዚደንሻል ፕሮክሲ ኔትወርክ የተሰኘ ስውር መረብ በመዘርጋት በሚሊዮን የሚቆጠሩ ስልኮችንና ኮምፒውተሮችን ያለ ባለቤቶቹ ፍቃድ ለኪራይ ሲያቀርብ መቆየቱ ታውቋል። ይህ መረብ በተለያዩ መተግበሪያዎች አማካኝነት ወደ ኤሌክትሮኒክስ መሳሪያዎች በመግባት የኢንተርኔት ወንጀለኞች የተጠቃሚዎችን መሳሪያ እንደ መሸጋገሪያ በመጠቀም ማንነታቸውን ደብቀው የፈለጉትን የኢንተርኔት ጥቃት እንዲፈጽሙ ከፍተኛ እድል ሲሰጥ እንደቆየ ተደርሶበታል። ተመራማሪዎቹ ይህንን ስውር መረብ ማቋረጥ የቻሉት ጉግል በአሜሪካ የፌዴራል ፍርድ ቤት
ባገኘው ትዕዛዝ አማካኝነት የድርጅቱን የቴክኖሎጂ መሰረተ ልማቶችና ድረገጾችን በመዝጋት እንደሆነ ታውቋል። ይህ የፕሮክሲ መረብ በተለይ እንደ አውሮፓውያን አቆጣጠር በ2025 ኪሞልፍ የተባለ የሀከሮች ቡድን ወደ 2 ሚሊዮን የሚጠጉ መሳሪያዎችን እንዲቆጣጠርና የድረገጽ ማቋረጥ ወይም የዲዶስ ጥቃት እንዲያከናውኑ ከፍተኛ ሚና መጫወቱ ታውቋል። ተመራማሪዎቹ እንዳሉት ከሆነ ተጠቃሚዎች ነፃ መተግበሪያዎችንና ጌሞችን ካልታወቁ ምንጮች በሚጭኑበት ወቅት ከፍተኛ ጥንቃቄ ማድረግ እንደሚገባቸውና የሚጠይቁትን ፍቃድ ወይም የአፕሊኬሽን ፐርሚሽን መመርመር እንዳለባቸው ተጠቁሟል። ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እንጠብቃችኋለን። ስንታዩ ተስፋዬ ነበርኩኝ። ቸር ሰንብቱ።